ይህንን አስቡት። በሰዓት ከ17000 ኪሎ ሜትር በላይ በሆነ እብድ ፍጥነት የተምዘገዘገ አቅጣጫውን በአየር ላይ በድንገት እየቀያየረ በቀጥታ ወደ አንድ ግዙፍ የአሜሪካ የጦር መርከብ የሚመጣ ሚሳኤል። ራዳሮች ግራ ተጋብተዋል። የእስራኤልና የአሜሪካ የመከላከያ ሲስተሞች ምላሽ ለመስጠት ያላቸው ጊዜ ጥቂት ሰከንዶች ብቻ ናቸው። ይህ የሆሊውድ ፊልም አይደለም። ይህ የኢራን አዲሱ የፋታ ሃይፐርሶኒክ ሚሳኤል እና የመካከለኛ ምስራቅ አዲሱ የጦርነት እውነታ ነው። ግን ኢራን በዚህ ብቻ አላበቃችም። ግዙፉን የአሜሪካ ባህር ኃይልና የእስራኤልን አይረን ዶም ለማንበርከክ ሙሉ ለሙሉ የተለየ ስልት ይዛ መጥታለች። መደበኛ ጦርነት አልቋል። አሁን ጊዜው የአሲሜትሪክ ዋርፌር ነው። ከመሬት ስር ካሉ ምስጢራዊ የዋሻ ከተሞች እስከማይታዩ የባህር ስር ሰርጓጅ መርከቦች እንዲሁም በአንድ ጊዜ የሚተሙ ገዳይ የድሮን መንጋዎች። በዛሬው ቪዲዮ የማይቆም የሚመስለው የኢራን ወታደራዊ ስልት በትክክል እንዴት እንደሚሰራ እንመለከታለን። በሌላ በኩል ደግሞ አሜሪካና እስራኤል ይህንን አጥፊ ኃይል በአየር ላይ ለማክሸፍ ያዘጋጁትን የሌዘርና የኤሌክትሮኒክስ መከላከያ ሚስጥር አብረን እንፈትሻለን። እመኑኝ ይህ ቪዲዮ አይናችሁን ከስክሪኑ ላይ እንድትነቅሉ አያደርጋችሁም። አብራችሁን ቆዩ። ኢራን በመቶዎች የሚቆጠሩ የተሟወ ክሩዝ ሚሳኤሎች ተደብድባና የአየር መከላከያዎቿን አጥታ እንኳን እንዴት በመካከለኛው ምስራቅ ያሉ የአሜሪካ አጋሮችን መምታት ቻለች? መልሱ ያለው ከመሬት በታች ነው። ኢራን ባሊስቲክ ሚሳኤሎቿን በተራራማ ዋሻዎች ውስጥ በጥልቀት ደብቃ ስለምታስቀምጥ ለጠላት ኢላማ ለማድረግ እጅግ በጣም አስቸጋሪ ናቸው። ሌላው ትልቁ ጉዳይ የኢራን የሀገር ውስጥ ውጤት የሆኑት ፋታ ሚሳኤሎች ናቸው። ኢራን እነዚህ ሚሳኤሎች ሃይፐርሶኒክ ከድምፅ ፍጥነት በላይ ተጓዥ ናቸው ትላለች። እንደ ዘገባዎች ከሆነ እነዚህ ሚሳኤሎች የእስራኤልን ዝነኛ የአይረን ዶም እና የአሮ 3 የአየር መከላከያ ሲስተሞችን ሰብረው መግባት ችለዋል። በተለይም ፋታ 2 የተባለው ሚሳኤል በሰዓት እስከ 17900 ኪሎ ሜትር ወይም 10000 ማይል መጓዝ የሚችል ሃይፐርሶኒክ ግላይድ ቪሂክል ተጭኖበታል። ይህም ማለት ከድምፅ ፍጥነት በ5 እጥፍ እስከ 20 እጥፍ ወይም ማች 5 ቱ ማች 20 ይፈጥናል ማለት ነው። በዚህ አስገራሚ ፍጥነት ምክንያት እንደ አይረን ዶም ያሉ ሲስተሞች ሚሳኤሉን አግኝተው ለመምታት ያላቸው ጊዜ በጣም አጭር ስለሚሆን መከላከሉን እጅግ ከባድ ያደርገዋል። ሚሳኤሉ እንዴት ነው የሚሰራው? መጀመሪያ በጠንካራ ነዳጅ በሚሰራ ሞተር ሶሊድ ፊውል ቡስተር ወደ ሰማይ ይተኮሳል። ወደ ከባቢ አየር ጠርዝ ሲጠጋ ፍጥነቱን ከድምፅ በ15 እጥፍ በላይ ይጨምራል። በዚያ ደረጃ ላይ ሞተሩ ይገነጠልና የጦር ግንባሩን የያዘው አካል ግላይድ ቬክል በራሱ በፈሳሽ ነዳጅ ሞተር ታግዞ ጉዞውን ይቀጥላል። ይህ የሚሳኤሉ አካል ከመሬት በላይ ከ12 እስከ 30 ኪሎ ሜትር ከፍታ ላይ ይበራል። ወደ ኢላማው ሲቃረብ ደግሞ ቁልቁል ለመውረድ በተለያየ አቅጣጫ እየተወዛወዘ ይጓዛል። የፍጥነትና የቅልጥፍና ጥምረት የአየር መከላከያ ራዳሮች ሚሳኤሉን እንዳይካተሉት ያደርጋቸዋል። ፋታ 2ን ከሌሎች ሚሳኤሎች የሚለየው በመሃል መንገድ ላይ አቅጣጫውን የመቀየር ችሎታው ነው። ተራ ሚሳኤሎች እንደ ኳስ ተወርውረው ቀጥተኛ መስመር ሲከተሉ፣ ፋታ ግን አቅጣጫውን የሚቀያየር ክንፍና የሚንቀሳቀስ አፍንጫ ስላለው የጠላትን ራዳር ግራ ያጋባል። የእስራኤል መልክዓ ምድራዊ ፈተና። እስራኤል ከኢራን ጋር ስትነጻጸር በቆዳ ስፋቷ 75 እጥፍ ታንሳለች። ኢራን 7400% ትበልጣታለች። እስራኤል በጣም ጠባብ በመሆኗ በአንዳንድ ቦታዎች 15 ኪሎ ሜትር ብቻ ከኢራን የሚተኮስ ሚሳኤል በጥቂት ደቂቃዎች ውስጥ ኢላማው ላይ ይደርሳል። ይህም ህዝቡን ለማስለቀቅም ሆነ ለመከላከል ያለውን ጊዜ ያጠባል። በሌላ በኩል ኢራን ሰፊ ሀገር በመሆኗ የሚሳኤል ክምችቶቿን በተለያየ ቦታዎች መበተን ትችላለች። ይህም እስራኤል ሁሉንም የሚሳኤል መጋዘኖች አድና በአንድ ጊዜ ለማጥፋት እንዳትችል ያደርጋታል። አሁን ደግሞ ነገሩን ከአሜሪካ እይታ አንጻር እንመልከተው። ጥያቄው የኢራን መደበኛ የባህር ኃይል መርከቦች በሙሉ ቢደመሰሱ እንኳን አሁንም ቢሆን በአሜሪካ የጦር መርከቦች ላይ ምን አይነት ጉዳት ሊያደርሱ ይችላሉ የሚል ነው። የኢራን ስትራቴጂ ከአሜሪካ ጋር ፊት ለፊት መጋጠም ሳይሆን አሲሜትሪክ ዋርፌር ወይም መደበኛ ያልሆነ የጦርነት ስልት መጠቀም ነው። ለምሳሌ ያህል 2 ሲቪል የጭነት መርከቦች በአንድ የአሜሪካ የአውሮፕላን ተሸካሚ መርከብ ኤርክራፍት ኬሪየር አጠገብ በሰላም ሲጓዙ ይታያሉ። ነገር ግን በአንድ ቁልፍ መጫን ብቻ በጭነት መርከቡ ላይ ያሉት ኮንቴነሮች በራቸውን ከፍተው የሚሳኤል ማስወንጨፊያ ይሆናሉ። እነዚህ በኢራን የተሰሩ ጸረ መርከብ ሚሳኤሎች በድንገት ተተኩሰው ከፍተኛ ጉዳት ማድረስ ይችላሉ። ይህን ተከትሎ በዝቅታ የሚበሩ የሰው አልባ አውሮፕላኖች፣ ፈጣን የጥቃት ጀልባዎችና ትናንሽ ሰርጓጅ መርከቦች
ከመደበኛ የጭነት መርከቦች ውስጥ ወጥተው ጥቃት ይሰነዝራሉ። እነዚህ ሰርጓጅ መርከቦች በተከታታይ ቶርፒዶዎችን በመተኮስ የአሜሪካ መከላከያ ሰብሮ ሊገቡ ይችላሉ። መርከቧን ሙሉ በሙሉ ባያሰምጧት እንኳ አሜሪካ በዚህ አካባቢ እንዳትንቀሳቀስ በሚያደርግ መልኩ ከፍተኛ ጉዳት ያደርሳሉ። ኢራን ልትጠቀምባቸው የምትችላቸው 4 ቁልፍ ስልቶች። የነፍሳት መንጋ ጥቃት ተስዋርም። የኢራን አብዮታዊ ዘበኛ ባህር ኃይል በመቶዎች የሚቆጠሩ ትናንሽና በጣም ፈጣን የጥቃት ጀልባዎችን ያሰማራል። ስልቱ ቀላል ግን ገዳይ ነው። ከአንድ ግዙፍ የአሜሪካ የጦር መርከብ ጋር ፊት ለፊት ከመጋጠም ይልቅ በደርዘን የሚቆጠሩ ትናንሽ ጀልባዎችን በሁሉም አቅጣጫ በአንድ ጊዜ ያሰማራሉ። ዓላማው የአሜሪካ መርከብ መከላከያ ሲስተም በአንድ ጊዜ ሊያጠፋቸው ከሚችለው በላይ ብዙ ኢላማዎችን በማቅረብ ሲስተሙን ማጨናነቅና መስመር ማሳሳት ነው። ሁለተኛ፣ የሆርሙዝ ወሽመጥን በፈንጂ ማጠር። ኢራን በሺዎች የሚቆጠሩ የባህር ላይ ፈንጂዎች አሏት። አንዳንዶቹ ብልህ ፈንጂዎች ሲሆኑ የጠላት መርከቦችን ድምፅ ለይተው የማወቅ ችሎታ አላቸው። በጦርነት ወቅት ኢራን ትናንሽ ጀልባዎችን አልፎ ተርፎም ሲቪል መርከቦችን በመጠቀም እነዚህን ፈንጂዎች በንግድ መርከቦች መተላለፊያ ላይ ትበትናለች። ይህ ደግሞ የዓለምን የነዳጅ ዋጋ በከፍተኛ ሁኔታ እንዲሰቀል በማድረግ በአሜሪካና በአጋሮቿ ላይ ከባድ የምጣኔ ሀብት ኪሳራ ይደርሳል። ሶስተኛ፣ የኢራን የባህር ዳርቻ ተራራማና ወጣ ገባ መሆኑ ለተንቀሳቃሽ ሚሳኤል ማስወንጨፊያዎች ምርጥ መደበቂያ ነው። ተኩሶ መደበቅ የተባለው ዘዴ በመጠቀም ሚሳኤል ተኩሰው አሜሪካ የአጸፋ እርምጃ ከመውሰዷ በፊት ወዲያውኑ ወደ ሌላ መደበቂያ ቦታ ይሸሻሉ። ይህም መላውን የፋርስ ባህረ ሰላጤ ለአሜሪካ መርከቦች የሞት ቀጠና ያደርገዋል። አራተኛ፣ ትናንሽ ሰርጓጅ መርከቦች። የፋርስ ባህረ ሰላጤ ጥልቀቱ አነስተኛ በመሆኑ ለትላልቅ የአሜሪካ የኒውክሌር ሰርጓጅ መርከቦች አስቸጋሪ ነው። ነገር ግን ለኢራን ትናንሽ ጋዲር ክላስ ሰርጓጅ መርከቦች ፍጹም ነው። እነዚህ ሰርጓጅ መርከቦች በባህር ወለል ላይ በዝምታ አድብተው በመጠበቅ የአሜሪካ የአውሮፕላን ተሸካሚ መርከቦች በላያቸው ሲያልፉ ድንገተኛ የቶርፒዶ ጥቃት ይሰነዝራሉ። በድምፅ ሞገድ ለመለየት እጅግ አስቸጋሪ በመሆናቸው ትልቅ ስጋት ናቸው። ኢራን በመካከለኛው ምስራቅ የድሮን ልዕለ ኃያል ለመሆን ከፍተኛ ኢንቨስትመንት አድርጋለች። በጦርነት ወቅት እነዚህን ሰው አልባ አውሮፕላኖች ለስለላ ብቻ ሳይሆን እንደ ሱሳይድ ድሮን ትጠቀምባቸዋለች። ስልቱ በሚያሰቃይ የድሮን መንጋ የአሜሪካን መርከቦች ራዳርና የአውሮፕላን ማረፊያ ወለሎች በመምታት መርከቦቹን ማሳወር ነው። መርከቦቹ አንድ አይናቸው ከጠፋ ለሚሳኤል ጥቃት እጅግ ተገላጭ ይሆናሉ። የመሰረተ ልማት ጥቃት። የአሜሪካ ባህር ኃይል በባህሬንና በኳታር ባሉ ወደቦችና የአየር መከላከያ ድጋፎች ላይ ይተማመናል። የኢራን ስትራቴጂ እነዚህን ቋሚ ማዘዣ ጣቢያዎችን፣ የነዳጅ ማከማቻዎችን በከባድ ሚሳኤል መደብደብ ነው። ዓላማው ሕንፃዎችን ማፍረስ ብቻ ሳይሆን የአሜሪካ መርከቦች የሚታደሱበት ነዳጅና ጥይት የሚቀዱበት ቦታ በማጣት ከባህረ ሰላጤው እንዲወጡ ማስገደድ ነው። ኢራን ቅድሚያ ሰጥታ ልታጠቃቸው የምትችላቸው ቦታዎች አየር ቤዝ። ኳታር 8000 የአሜሪካ ወታደሮች የሚገኙበትና የማዕከላዊ እዝ ዋና መስሪያ ቤት ነው። ኤንኤስኤ ባህሬን የአሜሪካ 5ኛ ባህር ኃይል ዋና መስሪያ ቤት። አልዳፍራ የዩኤኢ እና በኩዌት የሚገኙ የአሜሪካ ጦር ሰፈሮች። እነዚህን ጣቢያዎች ለመምታት ኢራን ከ300 እስከ 800 ኪሎ ሜትር መምዘግዘግ የሚችሉትን እንደ ፋታ 110 እና ቂያም 1 ያሉ ሚሳኤሎችን ትጠቀማለች። እነዚህ ሚሳኤሎች መሬት ሳይነኩ አየር ላይ እንዲፈነዱ ኤር ብረስት በማድረግ ሰፊ ቦታን በብረት ስብርባሪ ማውደም ይችላሉ። ይህም የተከለሉ አውሮፕላኖችን፣ የነዳጅ ታንከሮችን እና የመገናኛ ማዕከላትን በቀላሉ ያወድማል። ኢራን በኢራቅ ያሉ አማጽያንን በመጠቀም በአሜሪካ ጦር ሰፈሮች ላይ ቀጥተኛ ያልሆነ ጥቃት ትሰነዝራለች። በተጨማሪም በሶቪየት ዘመን የተሰሩ አሮጌ ሚሳኤሎችን በድጋሚ በማሻሻል ወደ ጸረ መርከብ ሚሳኤልነት ቀይራቸዋለች። እነዚህ ሚሳኤሎች በሰዓት ከድምፅ 3.5 እጥፍ ማች 3.5 በላይ በመሮጥ በአሜሪካ መርከቦች ላይ ከፍተኛ የስነ ልቦና ጫና ይፈጥራሉ። የኢራን የሚሳኤል ኃይል ከመሬት በታችና በተንቀሳቃሽ መኪናዎች ላይ የተጫነ በመሆኑ አሜሪካ አስቀድማ አድና ለማጥፋት ትቸገራለች። ኢራን በድንገተኛ ጥቃት የአሜሪካን አውሮፕላን ማረፊያዎችን፣ የነዳጅ መጋዘኖችንና የትዕዛዝ ማዕከላትን ሽባ በማድረግ አሜሪካ አጸፋዊ እርምጃ እንዳትወስድ የማድረግ እቅድ አላት።